ቲክቶክ ልረፍ ብሎ ራሱ እስር ቤት የሚገባ ሰው ነው ጠይቆ። ለምን አንተ ሰበብ ይሁንብክ አዋድዬ? ራሱ እኔ ልንገርክ አዋድ ናሆሜን ብትሆን ልንገራችሁ በቅርቡ መንግስት ሳይፈልገው ማንም ሰው ሳይከሰው እረፍት ፈልጌ ነው ብሎ ሰው እንዴት ነው እዛ አሜሪካ ሀገር አሁን ምንድነው የምትሉት አለ አይደል? ይሄ ሪሃብ ነው እንደዛ መስሎት ራሱ ትንሽ ቀን ልረፍ ብሎ ይገባል ራሱ ማንም ሳይጠይቀው። አዋድዬ ለምን ብለኬኔ አባት ለምን ሰበብ ይሁንብክ አዋድዬ? የኔ ጀግና የኔ ጠንበለል አዋድ። አዎ አዋዳችን ውሻ በበላበት ይጮሃል ነው አዋድዬ። ለኔ ራሱ እኮ ስንት ቀን አውረደክልኛል የኔ አባት። ሰው ለሰጠው ያሽቃብጣል። እንደው አዋድዬ እዚህ ወንበር ላይ በጭንቅላቴ ልቆም ቆሜ በግሬ እያጨበጨብኩ ልጠይቅክ አዋድዬ፣ ምክንያት እንዳይሆንብክ ብዬ ነው እኔ። ደግሞ አዋድ እንትን አለ ምን እንዳትባል ገቢ ነው ራሱ ይገባል። መንግስት ሳይጠራው ማን ሳይለው ምን ሳይለው ራሱ ልብሱን ይዞ ማረፍ ፈልጌ ነው ትንሽ ቀን ልቀመጥ ብሎ ስለሚገባ ምን አጨናነቀክ? ይቅርታውን ይጠይቅ ወጥቶ ቪዲዮ ይስራ። በቃ ማሩት። በቃ አዋድዬ ማረው ራሱ በቅርቡ ይገባል ማንም ሳይጠራው። እንዲህ ይታየኛል እኔ ማሜ ለእረፍት ገባ እስር ቤት ተብሎ ስለምንሰማ አንተ አትድከም አዋድዬ። ለአዋድ ሼር አድርጉለት አድርሱለት የኔ አባት። በበቀደም ሲፖስቱ ነበር ገንዘብ ያለው ስታይ ጠጋ ጠጋ እና የሌለው ጋር ምን ፍለጋ አጠጋጋለሁ እኔ ከክ ያኛው ከክ ወይ ካለው ተወለድ ወይ ካለው ተጠጋኩ ነው። እኔ ደግሞ ጥሎብኝ እድል ፋንታዬ አዋድዬ፣ እኔ ጥሎብኝ እድል ፋንታዬ ጽዋ ተርታዬ ሀብታም ይወደኛል። አይ ዶንት ኖ ለምን እንደሆነ ታስቂናለሽ ደስ ትይናለሽ ይሉኛል ሀብታሞች። ይኸውልህ እድል ፋንታዬ እድሌ ሀብታም ይወደኛል። ይሄ ሚሊዮነር ቢሊዮነር የሚባል ሰው ደስ ስላቸዋለሁ ይወዱኛል። እና አዋድዬ እኔ አባት የዱባዩ ቀብራራው አዋዳችን ማረው ያውኑን በኔ የሆንብክ ማረው ራሱ ይገባል በቅርብ ጊዜ 6 ወር ስጠው ራሱ ብድግ ብሎ ሻንጣውን ይዞ ሰው ሳይከሰው ሳይምን ሳይ ምናምን ለእረፍት ልረፍ ብዬ ነው ብሎ ይገባል። እመነኝ ማሜን ያሁኑን ማረው። በቃ እኔ የምታሳዝነኝ ሰሚራ ነች የኔ እናት የኔ ደርባባ ሰሚራዬ። አይ እንደው ምን ላርግሽ ብዙም ማወራው ነበር ሰሚራዬ፣ አሁን አይመችም። እንዴት ላውራው? ሊሞናዬ ከአይኔ ያውጣ ካቦ የኔ አባት እግዚአብሔር ያሳድግክ። ሊሞናዬ ለወግ ለማዕረግ ያብቃት የኔ ልጅ የኔ ምስኪን እንዴት አንጀቴን እንደሚበላኝ ሊሞናና ሰሚራ። ይሄን ገልቱ ተውት። ይሄ ገልቱ የሰው ከንቱ አንተ ከንቱ ነክ። ከንቱ የሚጠቅምህን አታቅ፣ የሚወድህን አታቅ፣ የሚያከብርህን አታቅ፣ የሚደርስልህን አታቅ። አዎ አንተ የሰው ከንቱ ነክ። እንደውም አሁን ልረግጥክ ነው መሰለኝ። ተሟሟኩ ሞቃለኝ። ጋይስ አይሆንም እስር ቤት ሆኖ ነው እንጂ አሁን እርግጥ ባረገው እንደ 1100 ሰው በተቀመጠበት ደስታዬ ነበር። ልሂድበት እንዴ ጋይስ ልሂድበት። ምን አባቱ ያመጣል? ሲወጣ ይርገጠኝ እንረጋገጣለን። አሁን ልሂድበት እንዴ? ሞራሌ ሁላ መጣ፣ ወኔ ሁላ ስብስብ ባለ። ሂጅበት ትንሽ ብሄድብ ምን ታሪክ አለ? ቀጥቀጥ እኔን 4 ቀን ወጥረክ ገስ ላይ ሰው እየገሳሰጥክ ስትቀጠቅጠኝ ስትረግጠኝ ከርመክ መጨረሻ ከእስር ቤት መልእክት ማስተላለፍ ጀመርክ። ቪዲዮ ስሩልኝ በስተመጨረሻ ለኔ መልእክት አድርሱልኝ። እኔ ምንም ሳላረግክ በትንሽዬ ግጭት ሰው እያስገባ ስትረግጠኝ ስታስረግጠኝ ተይ ብዬሽ ነበር ስትል ተው ብዬ መክሬክ ነበረ ማሜ። ፍቅራችን ሳምቻለሁ ገብቻለሁ። እሺ አይ እኔ እንዲሁ ሞራል መጥቶ ነው እኮ ቅሮችዬ። ከእናንተ እንትን አልወጣም ከእናንተ። እስኪ ማምዬ
አይ ያዋድን ቀዳችሁኝ አዋድዬ የኔ አባት አዋድ ማሪ አብዬ ከፕሮፋይል ያጠገብ ያለውን የልብ ምልክት ጠቅ አድርጊና ማርዬ እንትንሽ ሜምበርሽን አብሪ ሜምበርሽ ጠቆረብኝ እኔ ፍቅር የማይበጅሽ ጠላትሽ ይጥቃል አው ጠላትሽ ወይ ሙርሲያችን የኔ አባት ሰሞኑን ጠፍቼ ባሃለው ቆይ መጣለው ትንሽ ቢዚ ሆኜ ነው ሙርሲዬ ሰሞኑን ትንሽ ቢዚ ሆኜ ነው መጣለው ሜምበሩን ሁላችሁም እስቲ ሞንጎሌ ወይ ሰብና ብናንቺ የምስራች ወይ ሰማ ጉቺዬ ቻው። አሁን አንቺ ጥሩ ልትከፍቺ ነው። ቻው። እሺ ቻው። ሰብና ወይ ስፈልግ ደውልልሃለሁ። ተመቸኝም ሰብና ስሚ ዛሬ ማለት ነው የደስታ ይኸው እንትን ያረኩ ነው እራት ይኸው ስጋ ምናምን አርጄ ፋሚሊ ጠራለሁ። በቃ ደስታ ነው ነገር። በዚህች ነው እንዴ ፋሚሊ የምጠራው? አንተ ደግሞ ይሄ ፋሚሊ ያስጠራል። ለራስህማ አይበቃት እንዴ? አዘኮለ እኮ እጥምት ምናምን ፋሚሊ ይጠራል። ከባድ ነው። በዚህች ሰብናፕዬ ይኸው ትልቅ እንትን ነው እኮ ድስቱ ነው የተለቀው። ሰብናፕዬ ድስቱ ነው። ስጋው ትንሽ ነው። የኔ አባት ድስቱ ትልቅ ነው። እውነት ነው። አቅ ነው አለው እኮ እኮ ወይ አባቴ ምን አልከኝ? ከዚህ በላይ ብዙ ነው። አንተ በጣም ብዙ ነው። እንዲህ አድርግ። ግማሹ ጥብስ ሲሆን ለቀይ ወጥ ትንሽ፣ በጎን ደግሞ አልጫ ነገር ይበቃል። ስጋው በቂ ነው። በትልቁ ማለት አሁን ነው ዘፈኑ። ዘነጡ አድርጊያት። ዘነጡ ከተባቱ ዘነጡ ይበቃል። ጥብስም አድርግ ሰብናፕዬ። የሆነች እንትንም ነገር አድርግ። አልጫም ነገር በቂ ነው። ስጋው አየሁት መጀመሪያ ስላላየሁት ነው። ኮምቢቴ ክትፎ የሚኑረው ሰብና ከደገስ ክትፎ ለጋ ጥብሲ ሸክላ ምናምን በጣም በጥሩ ሁኔታ ነው። ሰብናፕዬ ደስ ይላል። ወድጄዋለሁ። ዘነቱ ዛሬ ነው ሰብናፕዬ ዘነት